ንስሐ ስንገባ ማድረግ የሌሉብን 3 ነገሮች። ንስሐ የሚገባው በጾም ሰዓት ነው ወይስ ጾም ባልሆነበት ወቅት ነው ብላችሁ የጠየቃችሁኝ እህቶችና ወንድሞች ይህ ቪዲዮ ለእናንተ ነው። ትምህርቱ ግን ብዙ ሰዎችን ስለሚያስተምር ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። ከዛ በፊት ንስሐ ምንድነው የሚለው በአጭር ቋንቋ ልንገራችሁ። ንስሐ ማለት ከእግዚአብሔር ጋር መታረቅ ነው። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ንስሐ ስላለፈው ኃጢአት ስላለፈው በደል አብዝቶ መጸጸት፣ ያለፈውን የኃጢአት ሕይወትም መኮነን መጥላት ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 19 ላይ እንዲህ ብሏል። ስለ ንስሐ ብላችሁ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ ብቻ አይደለም። እውነተኛ ሐዘን ወደ እግዚአብሔር ዘንድ የሚያደርስ ነው። መንግሥተ ሰማያትም የሚያስገባው የንስሐ ጸጸት ነው። የዓለማዊ ሐዘንና ልቅሶ ግን ሞትን ያመጣል ብሎ ተናግሯል። ስለዚህ ንስሐ እውነተኛ ሐዘን፣ መጸጸት፣ መመለስ መሆኑን ራሱ ሐዋርያው እንዲህ ብሎ ገልጾልናል ማለት ነው። በተጨማሪም ንስሐ ስንገባ ማድረግ የሌሉብንን 3 ነገሮች፣ የንስሐ አመሰራረት፣ ንስሐ ስንገባ ደግሞ ማድረግ የሚገቡንን ነገሮች መጽሐፍ ቅዱሳዊ ማስረጃን መሰረት አድርጌ ዩቲዩብ ላይ አስቀምጬላችኋለሁ። ሙሉውን ገብታችሁ ዩቲዩብ ላይ ተመልከቱ።